እስከመጣን ድረስ ማንን ብቻ ነው ማየት ያለብን? እሱን ብቻ። ተመልከቱ የእግዚአብሔር ልጆች፣ አሁን እዚህ መተን ሰው አይተን የምንመለስ ልንኖር አይገባም። በሰው የምንሰናከል ልንኖር አይገባም። ማንን ለማየት ነው የመጣ ነው? ከማን ጋር ነው ለመነጋገር የመጣ ነው? ከመድኃኔ ዓለም ጋር፣ ከፈጣሪያችን ጋር። እሱን ልናይ ያስፈልጋል። ሌላ ነገር ልናይ አይገባም። ሌላ ነገር ልንሰማ አይገባም። ልንሰናከል አይገባም። ተስፋ ልንቆርጥ አይገባም። እግዚአብሔር ልጆች፣ አዎ እርሱን ካየን ወደ እርሱ አይኑን ቀና አድርጎ አፍሮ የሚመለሰው የለም። ጆሮን ወደ እርሱ አድርጎ እግሩን አይደህልናውን ሁሉ ነገሩን ወደ ክርስቶስ ወደ መድኃኔ ዓለም አድርጎ ያፈረ ሰው የለም። ስለዚህ ተስፋችን፣ አይናችን፣ ጆሮአችን፣ ሁሉ ነገራችን ወደ ማን መሆን አለበት? ወደ እግዚአብሔር፣ ወደ እርሱ ማለት ነው። እሱን ካየን፣ አይናችን እሱን ካየ ሌላውንም አስተካክሎ ማየት ይችላል። ስለዚህ መድኃኔ ዓለምን ለማየት እሱን ጋር ለመነጋገር ጆሮአችንን ለሱ ሰጥተን የሱን ቃል ለመስማት ደግሞ ማድረግ ያለብን በርካታ ነገሮች አሉ። መዘርዘሩ ደግሞ ሰዓት የለም እግዚአብሔር ልጅ። ስለዚህ እግዚአብሔርን ልናመልክ እስከመጣን ድረስ አሁን ይሄን የመሰለ ቤተ መቅደስ አንጻችኋል፣ ሰርታችኋል፣ ገንብታችኋል። አሁን ይሄ በጣም እልል የሚያስብል የሚያስጨበጭብ ነገር ቢሆንም አሁን ደግሞ የተሻለ ደስ የሚያሰኝ ነገር ክርስቶስም ደስ የሚሰኝባችሁ ቤተክርስቲያኒቷም ደስ የምትሰኝባችሁ እናንተና እኔ ስንታነጽ ነው። እግዚአብሔር ልጆች፣ እኛ ካልታነጽ፣ እኛ በኃጢአት ፈርሰን ጆሮአችን ኃጢአት በመስማት እጃችን ኃጢአት በመጨበጥ እግራችን ወደ ኃጢአት ጎዳና በመጓዝ ልቡናችን ክፉ በማሰብ አይምሮአችን የማይረባውን ነገር በማሰላሰል እኛ ፈርሰን ቤተ መቅደስን ብናንጽ ዋጋ የለም። እግዚአብሔር ልጆች፣ የትናንትና ማንነታችንን አፍርሰን አሁን እኛ በዚህ ቤተ መቅደስ እንታነጽ። ይህንን ቤተ መቅደስ በገንዘብ ያነጸው የገነባው የኛ አካል፣ የኛ እጅ፣ የኛ አእምሮ አሁን ደግሞ ኃጢአቱን በሙሉ በማፍረስ በጽድቅ ልታነጽ ይገባል። ይሄ ከሌለ ቤተ መቅደስ አንጸን ይሄን ያህል ቤተ ክርስቲያናት አሉን በማለት ብቻ ምናመጣው ትርፍ የለም። አው የታነጹ ንስሐ የገቡ ከኃጢአት መንገድ የተመለሱ ቅዱስ ሥጋው ክቡር ደሙን የተቀበሉ ለመንግሥተ ሰማያት በማንኛውም ሰዓት ራሳቸውን አዘጋጅተው ያሉ ይሄንን ያህል ምእመናን፣ ይሄን ያህል ካህናት አባቶች፣ ዘማሪያን አሉ መባል ነው አሁን የሚያስፈልገው። ይሄ ነው የእግዚአብሔር ልጆች። ስለዚህ ይሄ ቤተ መቅደስ እግዚአብሔር ይመስገን ታንጿልና በዚህ ደግሞ እኛ ደግሞ በጽድቅ ታንጸን የመንግስቱ ወራሾች እንድንሆን መድኃኔ ዓለም ክርስቶስ ይርዳን።